ሰላም ሰላም ውድና የተከበራችሁ የካላቦ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገር ይፍተፈያ ከሰኒ ዛሬ ሌላ ቪዲዮ ይዤላችሁ መጥቻለሁ። በሌላ ቪዲዮ ተገናኝተናል። ክፍል 36 ላይ ደርሰናል። አፋን ኦሮሞን በአማርኛ መማር በሚል ርዕስ ማለት ነው። ኩታ ሶዶሚ ጃፈራ ገኘ ጅራ አፋን ኦሮሞፍ አፋን አማሪፋ ወዲቲ ከንበረቻ ጅሩ ቻናሌ ከነገራቴቹዳ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ በፊት የተለቀቁ ቪዲዮዎች አሉ፣ እነሱንም ማየት እንዳትረሱ። ሁላችሁም የቻናላችን ቤተሰቦች ላይክ በማድረግ ቪዲዮ እንድትጀምሩ ፈልጋለሁ። አሁን በቀጥታ ዛሬ ወደ መጣውላችሁ ሌክቸር እናልፋለን ማለት ነው። ዛሬ ይዤላችሁ የመጣሁት ካለፈው ሳምንት የቀጠለ ነው። ዲሞት አዳዳ ወይም የተለያዩ ጉዳዮች ነው። ዲሞት አዳዳ የሚባሉት እነማን ናቸው የሚለው ነው። ዲሞት አዳዳ የተለያዩ ጉዳዮች በተለያዩ ቦታ የምናወራቸው ናቸው። እነሱን በተለያየ መንገድ በኮንቨርሴሽን በውይይት በወሬ ደረጃ የምናወራቸው እነማን ናቸው፣ እንዴት ነው የምናወራቸው፣ እነሱን አንዳንድ ነገር ይዤላችሁ መጥቻለሁ። እነሱን እናያለን ማለት ነው። እስከመጨረሻው እንድትከታተሉኝ በአክብሮት ጠይቃችኋለሁ ማለት ነው። እስቲ ትንሽ ሃይማኖት ላይ አንዳንድ የምናወራቸው ነገሮች ማለት ነው። ለምሳሌ አመንቲን ከማልኒ አመንቲን ከማልኒ ሲል ሃይማኖትህ ምንድነው? አመንቲን ከማልኒ ሃይማኖትህ ምንድነው ወይም ሃይማኖትሽ ምንድነው ማለት ነው። አመንቲን ከሰን ማል ካለ ደግሞ ከሰን ነው። እዚህ ጋር ልዩነቱ ከሰን ማለት ብዛት ነው የሚያሳየው፣ ወይም ደግሞ በክብር የሆነ ሰው ትልቅ ሰው በአክብሮት ስንጠይቅ ማለት ሃይማኖቶ ምንድነው ወይም ደግሞ ሃይማኖታችሁ ምንድነው ብዛት ካላቸው ማለት ነው፣ ብዙ ሰው ከሆነ። ሌላ ዋቀዮቲን አማነ ሲል ለምሳሌ በፈጣሪ ነው የማምነው፣ በእንትና እያልን በተለያየ እንትን መግለጽ እንችላለን ማለት ነው። ገር ዋቀዮቲን አማና በፈጣሪ ነው የማምነው። ሙከቲን አማና ካለ ደግሞ በእንጨት ነው የማምነው። እንደዛው ያለ ማለት አማና ካለ እንትን ማመን ነው። በምን ለሚለው መጀመሪያ ላይ ለተናገረው ዋቀዮቲ ካለ በፈጣሪ፣ ሙከቲ ካለ በእንጨት፣ ዳገቲ ካለ በድንጋይ እያለ እንደዛው መግለጽ ይቻላል ማለት ነው። ሌላ ለምሳሌ እዚህ መስገድ እችላለሁ ብሎ ጥያቄ ሲያቀርብ ምንድነው የሚለው በአፋን ኦሮሞ? አሲቲ ሰገዱ ደንደኢና አሲቲ ሰገዱ ነንደንዳ ብሎ መጠየቅ ይችላል ማለት ነው። አሲቲ ሰገዱ ደንደኢና እዚህ መስገድ እችላለሁ ብሎ ጥያቄውን እየጠየቀ ነው ማለት ነው። የኔ ደንዴሳ ኦኬ እንደንዴሱ አትችላለህ ወይም አትችልም ብሎን መልሶ ያው የተለያየ መልስ መመለስ ይቻላል ማለት ነው። ሌላ በከኛ ፋው ትችላለህ የሚለው የኔ ደንዴሳ ማለት ነው። እንደንዴሱ ካለ ደግሞ አትችልም ማለት ነው። የኔ ካለ ግን አዎ ማለት ነው። እንደንዴሳ አዎ ትችላለህ የሚል መልስ ልንመልስለት እንችላለን ማለት ነው። ሌላ ተጃጅል ኢትአኑ ዮም ጀልቀባ ያው በተለያየ ወይ ቤተክርስቲያን ውስጥ ይሁን የተለያየ ፕሮግራም የሆነ አገልግሎት ቀጣዩ የሚቀጥለው አገልግሎት መቼ ይጀምራል ብለን ለመጠየቅ ስንፈልግ ምንድነው የምንለው? የሚቀጥለው አገልግሎት መቼ ይጀምራል? ተጃጅል ኢትአኑ ዮም ጀልቀባ ማለት ነው። ተጃጅል እንትን ነው አገልግሎት ነው። ኢትአኑ ስንል ደግሞ የሚቀጥለው ማለት ኢትአኑ የሚቀጥለው፣ ዮም ጀልቀባ መቼ ነው። ዮም ማለት ጀልቀባ ካለ ደግሞ ይጀምራል፣ መቼ ይጀምራል ማለት ነው። መነሰገዳ ከነሴኑ ነንደንዳ ብለን ስንጠይቅ ነው መነሰገዳ ስንል የሚሰገድበት ቤት ማለት ነው። ከነሴኑ ነንደንዳ ይሄንን ያው መስጊዱ ውስጥ መግባት ይችላልው ማለት ነው። መነሰገዳ ከነሴኑ ነንደንዳ መስጊዱ ውስጥ መስጊድ ውስጥ መግባት ይችላልው ብሎ ጥያቄ ማቅረብ እንችላለን ማለት ነው። በአፋን ኦሮሞ እንደዛ ብለን ማለት ነው። መስጊድ ውስጥ መግባት ይችላልው ማለት በአፋን ኦሮሞ መነሰገዳ ከነሴኑ ነንደንዳ ብለን ጥያቄ ስናቀርብ ነው ማለት ነው። ሌላ ፈከኛፍ አሁን ደግሞ እዚህ ጋር ምንድነው የምናየው? ስለ ግዢ የተለያየ ልብስ ገበያ ምናምን ስንጠቀም ወይ ስንገዛ የምንላቸውን በአፋን ኦሮሞና በአማርኛ እናያለን። ለምሳሌ ከናቢቱን በርባደ ሲል
ከነ ሲል ይሄንን ማለት ነው ከነ ስንል ያሳየን ነው ማለት ነው በምልክት ከነቢቱን በርባዳ ከነቢቱን በርባዳ ይህን መግዛት እፈልጋለሁ ማለት ነው ከነቢቱን በርባዳ ማለት ይሄን መግዛት እፈልጋለሁ ማለት ነው ሌላ ዳቢን ሚዳኒ ኤሳ ዳቢን ሚዳኒ ኤሳ የእህል ተራ የት ነው የእህል ተራ የቱ ጋ ነው ማለት ነው ዳቢን ሚዳኒ ኤሳ ሚዳን ማለት እህል ነው ኤሳ የት ነው ዳቢን ተራው ነው ቦታው አካባቢው ነው የት ነው ብለን መጠየቅ እንችላለን ማለት ነው ሌላ ጉያን ገባ ዮሚ ጉያን ገባ ዮሚ የገበያ ቀን መቼ ነው የተለያየ ቦታውን የተለያየ ሀገር የተለያየ ገበያ ቀን ምናምን ይኖራቸዋል ሶ ከነዛ ውስጥ ለምሳሌ ጉያን ገበያ ዮሚ ብለን ለመጠየቅ ስንፈልግ በአማርኛ የገበያ ቀን መቼ ነው የሚለው በኦሮምኛ ደግሞ ጉያን ገበያ ዮሚ ብለን እንጠይቃለን ማለት ነው ጉያን ገባ ማለት የገበያ ቀን ነው ዮሚ ስንል መቼ ማለት ነው ኤሳ ማለት ደግሞ የት ነው ነው ዮም መቼ ኤሳ የት እሱም በደንብ ያዝ አለባችሁ ከዚህ በፊት አሳይቻችሁ ነበር ነግራችኋለሁ ሌላ በኪ ገበያ ኤሳ የገበያ ቦታ የት ነው ማናውቀው ሀገር ምናምን ምናልባት አንዳንድ ቦታ ገበያውን ቦታውን ማናውቀው ነው የገበያ ቦታ የት ነው ለማለት ስንፈልግ በኪ ገባ ኤሳ ብለን እንጠይቃለን ማለት ነው በኪ ገባ ኤሳ የገበያ ቦታ የት ነው ማለት ነው ሌላ ገቲን ኢሳ ሜቃ ዋጋው ስንት ነው ገቲን ኢሳ ሜቃ ዋጋው ስንት ነው ገቲ ማለት ዋጋ ነው ኢሳ ስንት ነው ሜቃ ማለት ስንት ነው ዋጋ ነው ሜቃ ስንት ነው ገቲ ዋጋ ነው አንድ ላይ ዋጋው ስንት ነው ስንል የሆነ እቃ ገቲን ኢሳ ሜቃ ማለት ነው በጥያቄ ሜቃን ጉርጉርታ ማለት ደግሞ ሜቃን ጉርጉርታ ማለት በስንት ትሸጣለህ ዋጋው ስንት ነው ብሩ ስንት ነው እንደማለት ነው ሜቃን በስንት ትሸጣለህ ማለት ሜቃን ጉርጉርታ ማለት ነው በስንት ትሸጣለህ ሜቃን ጉርጉርታ ማለት ነው ይሄን ጉርጉሩ ሊልም ይችላል አንዳንዴ አልሸጥም ማለት ይሄን ጉርጉሩ ነው ባፋን ኦሮሞ አልሸጥም ይሄን ጉርጉሩ አልሸጥም ይሄን ጉርጉሩ በቃ ነን ጉርጉራ ካለ ይሸጣሉ ማለት ነው ይሄን ስላለ ይሄን ጉርጉሩ አልሸጥም ማለት ነው ቀርሺ ዲበላማ ናፍጎዲ 200 ብር አድርግልኝ ስንል ለምሳሌ እየገዛ ነው እየተጨቃጨቀን ይሁን ዲበላማ ቀርሺ ዲበላማ ናፍጎዲ ይሄው 200 ነው ሶ አማርፍ አማርጅና 200 ብር አድርግልኝ jenne gaafachuu dandeenya jechuudha namni nu gurguru sun immoo nan baasu jedhuu danda'a saniin gatii saniin nan baasu የሚሸጥልን ሰው በዛ ዋጋ ላይ አያዋጣኝም ለማለት ስንፈልግ ነን ባሱ አያዋጣኝም ማለት ነው አያዋጣኝም ነን ባሱ ብሎ ላይሸጥ ይችላል ማለት ነው ተመልሶ ቀርሺ ዲበሰዲ ሲፈን ጎዳ ቢል ቀርሺ ዲበሰዲ ሲፈን ጎዳ 300 ብር አደርግልሃለሁ 300 ብር አደርግልሃለሁ ማለት በአፋን ኦሮሞ ቀርሺ ዲበሰዲ ሲፈን ጎዳ ብሎ ይመልስለታል ማለት ነው የሚሸጠው ሰውዬ የሚያዋጣው ሆነ በዛ ምናምን መለቃ ይንቀቡ ሊል ይችላል ብር የለኝም የሚገዛው ማለት ነው ብር የለኝም 100 ከፈለገም ማለት ነው ሶ ብር የለኝም ማለት በአፋን ኦሮሞ መለቃ ወይም ቀርሺ ይንቀቡ የለኝም ይንቀቡ ማለት ነው በቃ የለኝም ማለት ይንቀቡ መለቃ ይንቀቡ ብር የለኝም ሌላ ኡፈኒ ኩን ቀርሺ ሜቃ ኡፈኒ ኩን ቀርሺ ሜቃ ይህ ልብስ ስንት ብር ነው ስንት ነው የሚያወጣው በስንት ትሸጣለህ ማለት ነው ኡፈኒ ኩን ኡፈታ ማለት ልብስ ነው ኡፈኒ ኩን ሲል ኩን ማለት እየጠቆመ ማለት ይሄ ማለት ነው ኡፈኒ ኩን ቀርሺ ሜቃ ይህ ልብስ ስንት ብር ነው
ቀርሺ ዲበሸኒ 500 ብር ነው ቀርሺ ዲበሸን 500 ብር ነው ብለ የሚሸጠው ሰውዬ መልስ ሊመልስ ይችላል ማለት ነው ዋጋውን ሌላ ደግሞ ምንድነው ጀስት አንዳንድ የሰውን እንትን ፊሊንግ ምናምን ለምሳሌ አብደሃል እንዴ ምን ሆነሃል ምናምን የሚለውን ምንድነው ምንለው አብደሃል እንዴ ማለት ኒ መራቴ ማለት ነው በአፋን ኦሮሞ ኒ መራቴ ማለት አብደሃል እንዴ ማለት ነው ኒ መራቴ አብደሃል እንዴ ይቅርታ ምን አልክ ወይ ምን አልሽ ለማለት ስንፈልግ ደግሞ ዲፈማ ማል ጀቴ ይቅርታ ምን አልክ ወይ ምን አልሽ ዲፈማ ማል ጀቴ ብለን መጠየቅ እንችላለን ማለት ነው ዲፈማ ያው ይቅርታ ማለት ነው ማል ጀቴ ምን አልክ ወይ ምን አልሽ ማለት ነው ሌላ ደግሞ ዲፈማ ሲል ይቅርታ ዋን አትጀቴ ሂን አገኘ ይቅርታ ምን እንዳልክ ወይም እንዳልሽ አልሰማሁም ዋን አትጀቴ ሂን አገኘ ይቅርታ ምን እንዳልክ ወይም እንዳልሽ አልሰማሁም ማለት ነው ዋን አትጀቴ ማለት ያልሽው ነው ወይም ያልከውን ነገር ማለት እንዳገኘ ካለ ደግሞ እንዳገኘ ማለት አልሰማሁም ማለት ነው ሌላ የሆነ ሰው ብቻውን መሆን ምናምን ቢፈልግ ነው ምን ኮፓይሳ ትሩ ወይም ታው በርባዴ አፋን አማርፋፊ አፋን ኦሮምፋቲ ማልጅዴ ኢብሰቹ ደንዳ ከንጀሩዳ ፈክኘፍ ብቻህን መሆን ስትፈልግ ምንድነው የሚለው ብቻህን መሆን ስትፈልግ ማለት የሮ ኮፓ ታው በርባዱዳ ብቻህን መሆን ስትፈልግ የሮ ኮፓ ታው በርባድ ማልጀታ ለምሳሌ ብቻዬን ኮፓ ማለት ነው ብቻዬን መሆን እፈልጋለሁ ሂድልኝ ወይም ሂጂልኝ ብቻዬን መሆን እፈልጋለሁ ሂድልን ወይም ሂጂልኝ ማለት ኮፓኮ ታኡን በርባዳ ነቢራ ዴሚ ኮፓኮ ታኡን በርባዳ ነቢራ ዴሚ ብቻዬን መሆን እፈልጋለሁ ሂድልኝ ማለት ነው ሌላ ዲፈማ ኮፓኮ ታኡን በርባዳ ይቅርታ ብቻዬን መሆን እፈልጋለሁ ዲፈማ ኮፓኮ ታኡን በርባዳ ይቅርታ ብቻዬን መሆን እፈልጋለሁ እያለ ነው ማለት ነው ሌላ ማሎ ሲል እባክህን ወይ እባክሽን ማለት ነው በትህትና ስንጠይቅ ደግሞ ማሎ ኮፓኮ ማለት ብቻዬን ማለት ነው ኮፓኮ ታኡን በርባዳ እባክህን ወይ እባክሽን ብቻዬን መሆን እፈልጋለሁ እያለ ነው ማለት ነው ማሎ ኮፓኮ ታኡን በርባዳ እባክህን ወይ እባክሽን ብቻዬን መሆን እፈልጋለሁ ሌላ ለምሳሌ እንትን ማለት ሲፈልግ ደግሞ ወይም ስንፈልግ ለተወሰነ ጊዜ ከራሴ ጋር ልሁን ለተወሰነ ጊዜ ከራሴ ጋር ልሁን ወይም ብቻዬን መሆን እፈልጋለሁ ሲል የሮ ገባባዳፍ ኮፓኮ ታኡን በርባዳ የሮ ገባባዳፍ ኮፓኮ ታኡን በርባዳ ለተወሰነ ጊዜ ከራሴ ጋር መሆን እፈልጋለሁ ወይም ልሁን ማለት ነው እሺ አሁን ደግሞ የምናየው ኢዶ ሂምቤከምኒ መጋላ ኬሰቲ ጋፈቹ የሙ በርባደን ይላል ማናውቋቸው ቦታዎች ከተማ ውስጥ ምናምን የማናውቀውን ነገር መጠየቅ ስንፈልግ እንዴት ነው ምን ጠይቀው ነው የተለያየ ቦታዎችን ወይም አዲስ የሆነ ቦታ ነው አቅጣጫን እንዲጠቁሙን ስንፈልግ ማለት ነው ሰው ሲጠይቀን ወይም ምን ብለን እንደምንመልስ እናያለን ማለት ነው እነሱም ለምሳሌ የሆነ ሰው እዚህ አካባቢ ሽንት ቤት አለ ወይ ብሎ መጠየቅ ሲፈልግ ናኖ አባፋን ሮማ ማለት ናኖ ካና መንፊንጫኒ ጅራ ብሎ ነው የሚጠይቀው ማለት ነው ናኖ ካና መንፊንጫኒ ጅራ እዚህ አካባቢ ሽንት ቤት አለ ወይ ብዙ ጊዜ ማናውቀው ቦታው ላይ የሚያስቸግረን ነገር ነው ማለት ነው እንደዚህ አይነት ነገር ወይ መናኸሪያ አካባቢ ይሁን የተለያዩ ቦታዎች ላይ ሰውን ስንጠይቅ እዚህ አካባቢ ሽንት ቤት አለ ጀነች አፋን
amaariffaatiin yommuu gaafachuu barbaannu mana fincaanii naannoo kana mana fincaanii jira jennee yommuu gaafachuu barbaannu እዚህ አካባቢ ሽንት ቤት አለ jennee gaafanna jechuudha. kan biraa immoo poostaa yommuu gaafachuu barbaanne manni poostaa naannoo kana jira manni poostaa naannoo kana jira jennee yommuu gaafannu afaan amaariffaan እዚህ አካባቢ ፖስታ ቤት አለ jennee gaafanna እዚህ አካባቢ ፖስታ ቤት አለ ብለን በአፋን ኦሮሞ ምንድነው የምንለው ማኒ ፖስታ ማለት ፖስታ ቤት ማለት ነው ማኒ ፖስታ ናኖ ከነጅራ ስንል ፖስታ ቤት እዚህ አካባቢ አለ ማለት ነው ጅራ ስንል አለ ጥያቄ ነው ማለት ነው ሌላ ለምሳሌ ኤስ ማለት የት ነው ማለት ነው ኤስ እቹን የት ነው ኤስ ማለት የት ነው ማለት ነው ዩኒቨርሲቲው የት ነው ዩኒቨርሲቲው የት ነው ዩኒቨርሲቲቺ ኤሳ ጅራ መጋላ ወይ ደምኔ በኢዶ ዩኒቨርሲቲ ጅሩ ጋፈችው ወርባኔ አፋን አማርፋቲ ማርጅኔ ጋፈና ዩኒቨርሲቲው የት ነው ልጁን ኤስ ይቹዳ ኤስ ማለት የት ነው ማለት ነውና በአፋን ኦሮሞ የት ነው ብለን ለመጠየቅ ስንፈልግ የሆነ ነገር ለምሳሌ ዩኒቨርሲቲው የት ነው ለማለት ዩኒቨርሲቲች ኤሳ ጅራ ሌላ ለምሳሌ ባንኪውን ሌላ ነገር ባንኪን ኤሳ ጅራ ስንል ባንኩ የት ነው ያለው ወይም ባንክ እዚህ አካባቢ የቱ ጋር ነው ያለው ብለን መጠየቅ እንችላለን ማን ኤሳ ጅራ ስንል ማለት ነው ኤሳ የት ነው ኤሳ ጅራ ብለን የት ነው የቱ ጋር ነው ያለው ማለት ነው ምን ፈልገውን ነገር ጠርተን ማለት ነው ሌላ ሰዓቲ ሜቀቲ በናማ ስንል በስንት ሰዓት ይከፈታል ስንት ሰዓት ላይ ይከፈታል ማለት ነው የሆነ ነገር ሱቅ ይሁን ምን ይሁን ብቻ በስንት ሰዓት ይከፈታል ማለት ሰዓቲ ሜቀቲ በናማ ማለት ነው ሰዓቲ ሜቀቲ በናማ ስንት ሰዓት ይከፈታል ሰዓቲ ሜቀቲ በናማ ሌላ ደግሞ የማናውቀው ከሆነ ቅድም ተጠይቀናል እዚህ ጋር እንበል እና የማናውቀው ከሆነ ወይም ወንቶተ ነው ጋፈተንሰን ከንምቤክኒ ሆቴ ማልጂኔ ዴቢሱ ደንደኛ ከንጀሩ ላላ ይቹዳ ወንተ ጋፊ ጀረቀረት ነምኒ ብሮ ነው ጋፈተሰን ይቹዳ የማናውቀው ከሆነ እንደዚህ ብለን መልሳለን የማናውቀውም ከሆነ እናቅም ምናምን ብለን ስለምንመልስ ማለት ነው ሶ ለምሳሌ የማናውቀው ከሆነ ነው አሁን እዚህ ጋር የመጣውላችሁ ዲፈማ ሂንቤኩ ዲፈማ ይቅርታ አላውቅም የተጠየቀው ማለት ነው አቅጣጫ ባንኩ የቱ ጋር ነው ለተባለው ካላወቀ ወይም ዩኒቨርሲቲ የቱ ጋር ነው ካለ ለተባለው ጥያቄ ካላወቀ ምንድነው የሚለው ዲፈማ ሂንቤኩ ብሎ ይመልሳል ማለት ነው እና አፋን ማርፋ ማልጅና የከን ሂንቤክኒቴ ይቅርታ ጀናን ይቅርታ ይቹን ዲፈማ ይቹዳ ይቅርታ አላውቅም ዲፈማ ሂንቤኩ ይቹዳ ከምብራይሞ ፈክኛፍ ዲፈማ አንዩ ኬሱማዳ ዲፈማ ይቅርታ እኔ ራሴ እንግዳ ነኝ ለአካባቢ ወይም ደግሞ እሱም ለዛ ሰፈር ለዛ ቦታ አዲስ ከሆነ እሱም ምንም ማያቅ ከሆነ ምን ሊላችሁ ይችላል ወይም ደግሞ እናንተም እንደዛው አዲስ ሆናችሁ ይቅርታ እኔ ራሴ እንግዳ ነኝ ለማለት በአፋን ኦሮሞ ዲፈማ አንዩ ኬሱማዳ ኬሱማ ማለት እንግዳ ማለት ነው እና ኬሱማ ይቹን እንግዳዳ አፋን አማሪፋትን ይቹዳ አንዩ እኔ ራሴ እንግዳ ነኝ አንዩ ኬሱማዳ ኢምቤኩ ዲፈማ ይቅርታ ይቹዳ ከራብራቲኒሞ ማልጀኔ ዴብሱ ደንደኛ ዲፈማ ይቅርታዳ ናማ ከንብራ ወቱ ጋፈቴ ወያ ናማ ከንብራ ሌላ ሰው ብትጠይቅ ይሻላል ስለማያቅሱ ሰውየኛ ስለማናጋም ቦታ ምን ልንል እንችላለን በአፋን ኦሮሞ ናማ ከንብራ ስንል ሌላ ሰው ማለት ነው ናማ ከንብራ ወቱ ጋፈቴ ወያ ብትጠይቅ ይሻላል ወይም ብትጠይቂ
ይሻላል ማለት ነው ስለማናውቀው ማለት ነው ይቅርታ ማለት ዲፈማ ነው ነማ ከንቢራ ኡቱ ጋፈቴ ወየ ስንል ደግሞ ሌላ ሰው ብትጠይቅ ይሻላል ማለት ነው ሌላ ደግሞ ምናውቀው ሆነ ደግሞ በምን ያህል መንገድ በምን አይነት መንገድ ልንጠቁም እንችላለን ቦታውን ለሚለው ፈክኘፍ ወንተ ጋፈተምኒሰን ከንቤክኑ ዮተ የቹዳ ዴቢ hanga tokko me akkamitti ibsuu fi akka dandeenyu isinitti himaa jechuudha afaan amaarifaatiin fakkeenyaaf yoo gaafatamne jechuudha ለምሳሌ አዎ ቀጥ ብለህ ወደፊት ሂድ አዎ ቀጥ ብለህ ወደፊት ሂድ ለማለት ስንፈልግ በአፋን ኦሮሞ እናውቀዋለን እንበል ሶ የተጠየቅነውን ቦታ ለመጠቆም ስንፈልግ አዎ ቀጥ ብለህ ወደፊት ሂድ ለማለት ስንፈልግ አዎ ማለት ኤዬ ማለት ነው አዎ ማለት ኤዬ ነው ከለቲዳን ፉሌት ዴሚ አዎ ቀጥ ብለህ ወደፊት ሂድ ኤዬ ከለቲዳን ፉሌት ዴሚ የሙ አንተ ኑጋፍተን ሰኒፍ ከንቤክኑ ተይዶ ኤዬን ከለቲዳን ፉሌት ዴሚ ይቹዳ ፍገራ ፉልድራ ይቹዳ አፋን አማርፋ ማልጀና አዎ ቀጥ ብለህ ወደፊት ሂድ የኔ ዴቢሱ ደንደኛ ይቹዳ ከራ ብራቲን ሞ ፈከኛፍ ገራ ቢታቲ ጎሪዮኪ ማርፈዱ ወደ ግራ ታጠፍ ገራ ቢታ ማለት ወደ ግራ ማለት ነው ማርፈዱ ወይም ጎሪ ማለት ታጠፍ ማለት ነው አቅጣጫውን ስንጠቁመው ማለት ነው ለተጠየቅነው ነገር ገራ ቢታቲ ማርፈዱ ወይም ጎሪ ስንል ወደ ግራ ታጠፍ ብለን እየጠቆምነው ነው ማለት ነው ሌላ ለምሳሌ ድልድዩ ጋር እስክትደርስ ድረስ ቀጥ ብለህ ሂድ ይሆን አቅጣጫ እየጠቆምን ነው ማለት ነው ድልድዩ ጋር እስክትደርስ ድረስ ቀጥ ብለህ ሂድ ለማለት ስንፈልግ በአፋን ኦሮሞ ምንድነው የምንለው ሃንጋር ቂቸቶኮ ቢረጌሱቲ ፉሌ ዱማቲ ዴሚ ሃንጋር ቂቸቶኮ ቢረጌሱቲ ርቂቻ ፊት ለፊታችን የሆነ ድልድይ አለ ርቂቻ ይባላል በአፋን ኦሮሞ ሃንጋር ቂቸ ቶኮ ቢረጌሱቲ እስክትደርስ ፉሌ ዱማቲ ዴሚ ወይም ገረ ፉልዱራቲቲ ዴሚ ቀጥ ብለህ ሂድ ድልድዩ ጋር እስክትደርስ ብለን ልንመልስ እንችላለን ሌላ ለምሳሌ ደግሞ ምን ልንል እንችላለን በሚቀጥለው መታጠፊያ ላይ ታገኘዋለህ ብለን በአፋን ኦሮሞ ለመግለጽ ስንፈልግ በሚቀጥለው መታጠፊያ ላይ ታገኘዋለህ መርፈታ ኢቲአኑቲ አርጊታ ታገኛለህ ማለት ነው ታገኘዋለህ መርፈታ ኢቲአኑቲ አርጊታ አርገታ ይቹዳፍ አፋን አማርፋት ማልጅቹ ደንደኛ በሚቀጥለው ኢቲአኖቹን በሚቀጥለው የቹዳ አርገታን ታገኘዋለዳ ወልቲ መታጠፊያን መርፈታ ወሊገላ ማልጅቹ ደንደኛ መርፈታ ኢቲአኑቲ አርጊታ በሚቀጥለው መታጠፊያ ላይ ታገኘዋለህ ጀኔ ዴብሱ ፊ ደንደኛ ይቹዳ ከራብራቲን ሞ ፈከኛፍ ወደ ሰሜን አቅጣጫ ነው ከለቲን የዱቹፍ ወርባን አፋን ኦሮሞቲን ምን ልንል እንችላለን በአፋን ኦሮሞ ወደ ሰሜን አቅጣጫ ነው ለሚለው ገራ ከለቲ ካባቲ ካባ ማለት ሰሜን ማለት ነው ሰሜን አቅጣጫ በኦሮምኛ ካባ ይባላል ገራ ከለቲ ካባቲ ስንል ወደ ሰሜን አቅጣጫ ነው ብለን መመለስ እንችላለን ማለት ነው ሌላ ደግሞ ምን ልንል እንችላለን አዎ ቀጥታ ፊት ለፊት ሂድና ወደ ቀኝ ታጠፍ አዎ ቀጥታ ፊት ለፊት ሂድና ወደ ቀኝ ታጠፍ ኤዬ ስንል አዎ ማለት ነው ከለቲዳን ፉሌት ዴሚቲ ገረ ሚርጋት መርፈዱ ከለቲዳን ፉሌት ስንል ቀጥታ ፊት ለፊት ማለት ነው ዴሚቲ ገረ ሚርጋት መርፈዱ ዴሚቲ ሂድና ገረ ሚርጋት ወደ ቀኝ መርፈዱ ታጠፍ ማለት ነው አንድ ላይ ምንድነው ኤየቲ ከለቲዳን ፉሌት ዴሚቲ ገረ ሚርጋት መርፈዱ አዎ ቀጥታ ፊት ለፊት ሂድና ወደ ቀኝ ታጠፍ ብለን ልንመልስ እንችላለን ማለት ነው ሌላ ደግሞ ምን ለሆነን ሰው ሸኝተን ወይ የሆነን ሰው ጋር ስንላይ ምን ልንል እንችላለን ለምሳሌ እዚያ ስትደርስ ደውልልኝ ብለን ለናገር ስንፈልግ በአፋን ኦሮሞ ምንድነው የምንለው ወይ ታች ጌሱና ቢልቢሊ
ወይታ አቺ ጌሱ ና ቢልቢሊ እዚያ ስትደርስ ደውልልኝ ወይታ አቺ ጌሱ ና ቢልቢሊ ሌላ ደግሞ ለምሳሌ ወሊፍ ሀ ቢልቢሉ እንደዋወል ወሊፍ ሀ ቢልቢሉ እንደዋወል ወሊፍ ሀ ቢልቢሉ እንደዋወል ማለት ነው ሌላ ደግሞ ለምሳሌ እዚያ ስትደርስ እደውልልሃለሁ እዚያ ስትደርስ ወይም ስትደርስ እደውልልሃለሁ የሮ አቺጋው ሲፈን ቢልቢላ እዚያ ስትደርስ እደውልልሃለሁ የሮን አቺጋው ሲፈን ቢልቢላ ብለን የሆነ ሰው ጋር ስንላይ ወይ ደግሞ ቾው ስንባባል ደውልልሃለሁ ለማለት ስንፈልግ በአፋን ኦሮሞ እንደዚህ ማለት እንችላለን ማለት ነው ለዛሬ ያስኩላችሁ ይሄንን ይመስላል ስለተከታተላችሁኝ አመሰግናለሁ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ ቴሌግራም ቻናል ጆይን ያላደረጋችሁ ጆይን ማድረግ እንዳትረሱ ሁኑልኝ ባይ ባይ